እሺ በተለይ ከ9ኛ ክፍል በላይ ያላችሁ ተማሪዎች ኑ እስኪ ይህችን ጥያቄ አብረን እንስራት። የኤክስን ዋጋ አብረን እንፈልግ እስኪ። ኦኬ 1/16 ማለት 16 the power of -1 ማለት ነው ራይት። ችን 3x - 1 እንላለን ኢኳልስ 32 ማለት ነው። ኦኬ ቬሪ ጉድ። አሁን ፓወሮቹን ማባዛት እንችላለን ራይት። ሶ 16ን እንጽፍና -1 ታይምስ 3x ያው -3x ይሆናል ራይት። -1 ታይምስ -1 +1 ይሆናል ኢኳልስ እንልና 32። ኦኬ ቬሪ ጉድ። 16 ማለት 2 ዘ ፓወር ኦፍ 4 ማለት ነው ራይት። ሶ 2 ዘ ፓወር ኦፍ 4 ብለን -3x +1ን እንዳለ እንጽፈዋለን ኢኳልስ 32 ማለት ደግሞ 2 ዘ ፓወር ኦፍ 5 ማለት ነው ራይት። ሁለትን 5 ጊዜ ብናበዛት 32 ስለምናገኝ ማለት ነው። ሶ 2 እንጽፍና አሁንም ፓወሮቹን ማባዛት እንችላለን። 4 ታይምስ -3x -12x ይሆናል። 4 ታይምስ 1 +4 ይሆናል +4 ኢኳልስ 2 ዘ ፓወር ኦፍ 5። አሁን እንደምትመለከቱት ቤዞቹን አንድ አይነት ቁጥር አደረግን አይደል? 2 ሶ ቤዞቹ አንድ አይነት ከሆኑ ኤክስፖነንቶቹም እኩል መሆን አለባቸው ማለት ነው ራይት። ሶ -12x +4 ኢኳልስ 5 ይሆናል። ኦኬ ናው ላይክ ተርሞችን እንሰብስብ። -12xን በግራ በኩል ብቻዋን እናስቀርና ኢኳልስ ብለን 5 +4ን ወደዚህ ስናሻግራት -4 ትሆናለች። ሶ -12x ኢኳልስ 5 - 4 is 1. ናው ቱ ፋይንድ x ኦቨር -12 ኦቨር -12 እናደርጋለን። ሶ -12 -12ን ስታጠፋ ኤክስ በግራ በኩል ብቻዋን ቀረች። ሶ ኤክስ እኩል ይሆናል -1/12 መጣ መልሱ ማለት ነው። የኤክስ ዋጋ -1/12 ይመጣል ማለት ነው። እስኪ እናንተችን ስሯትና የኤክስን ዋጋ ፈልጉና መልሳችሁን ኮሜንት አድርጉልኝ። ቴንክ ዩ